ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሰሞኑን ያወጣው መግለጫን በተመለከተ የእዙን ቃል አቀባይ አርበኛ ማርሸት ፀሐዩን መስመር ላይ አግኝቻለሁ። መግለጫው ጠንከር ያለ ወቅቱን ትግል በተመለከተ በዝርዝር የሚመለከት በአጠቃላይም ተስፋ የሰነቀ መግለጫ ሆኖ ተገኝቷል። በጣም አመሰግናለሁ አርበኛ ማርሸት። እንግዲህ ሰሞኑን የምናያቸው የአውደ ውጊያ ውሎች በከፍተኛ የአብይ አህመድ ሰራዊት ምርኮች የሚታዩበት በዛ ደረጃ የሚገለጽ የአውደ ውጊያ ትዕይንቶችን ነው እያየን ያለ ነው። ጎጃም ላይ ከፍተኛ ቁጥር ያለው የአብይ አህመድ ወታደር ተማርኳል፣ በራሱ ጊዜም እጅ ሰጥቷል። እስቲ ስለ ምርኮኞች ሁኔታ በተመለከተ ያለውን አጠቃላይ ከውጊያዎቹ ጋር መረጃውን ብታካፍለን። አመሰግናለሁ መሳይ፣ እንደምን አለህ? እንግዲህ ከሰሞኑ በየአውደ ውጊያው እየተመዘገበ ያለው ድል አዲስ ባይሆንም እና የተለመደ ለሁለት ዓመትና ከዚያ በላይ ያስቀጠል ነው በድል የታጀበ መንገድ ቢሆንም የሰሞኑ የውጊያ ስልትና የውጊያ ውጤቶች ግን ለየት የሚያደርጋቸው በየአካባቢያችን በየአደረጃጀቱ ሰርገው እየገቡ የጠላትን ተልዕኮ ይዘው ቢሮክራሲ በመፍጠር ታጋያችን አባሉ አመራሩም ሊደርሽፑን አጠናክሮ የወትሮ ዝግጁነትን አጠናክሮ በአንድ መስመር ወደ ጠላት ብቻ ፊቱን እንዳያዞር በቢሮክራሲ በመወጠር የውስጥ አሉባልታ በመንዛት ሲረብሹ የነበሩ ግለሰቦች እየተመነጠሩ እርምጃ እየተወሰደባቸው አልፎም ያመለጡት ወደ ጠላት እየገቡ አሃዶቻችን ከሻለቃ ጀምሮ እስከ ላይ ድረስ ያሉ አሃዶች ሙሉ በሙሉ በሚባል ደረጃ እየጸዱና እየጠሩ በመሆናቸውና ፍንትው ያለ መልክ የያዘ አደረጃጀት የያዘ አቋም እየመጣ በመሆኑ የሚደረጉ አውደ ውጊያዎች ጠንካራ አመራርነት ያለበት የተናበበ የውጊያ ስልቱ ከዚህ በፊት ከነበረው በእጅጉ የተሻለ አመራርነት ያለበት የተሻለ መደማመጥና መናበብ ያለበት ሰዓትን፣ መሳሪያን፣ የሰው ኃይልን፣ መልካም ምድርን በአግባቡ የተጠቀመ መሆኑ ለዚህ ውጤት እንዲያበቃ ሆኗል። በሌሎችም አካባቢዎች የሚማረኩ የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች በተመሳሳይ ሊደርሽፑ እየጠራ በፋኖም የውጊያ ልምድ ውጊያን ማኔጅ የማድረግ ጥበብና አቅሙ እያደገ እየጠነከረ የመጣበት በማኔጅመንት በሰው ኃይል በመሳሪያ የመጣበት ሁኔታ የሚያሳይ ነው። ሁለተኛው የዚህ መገለጫ የውጤቱ ከዚህ በፊትም በተደጋጋሚ እንደገለጽ ነው እና እንዳልነው ባለፉት ዓመታት በኢህአዴግ ጊዜ ጀምሮ የነበረው ሲኒየር የሚባለው ወታደር ልምድ ያለው የውጊያ ልምድ ያለው የማኔጅመንት ልምድ ያለው ወታደር ገሚሱ ፋኖ ውስጥ ነው ያለው፣ ገሚሱ ቲዲኤፍ ውስጥ ነው ያለው፣ ገሚሱ የኦሮሞ ነጻነት ሰራዊት ውስጥ ነው ያለው። ቀሪው ደግሞ የራሱን ማህበራዊ ኑሮ እየኖረ ነው ተበትኖ። አሁን የአብይ አህመድን የመከላከያ ካምፕ የሞላው ሰራዊት የ16 ዓመት የ17 ዓመት የ18 ዓመት ከእናቱ ጉያ ከእናቱ ፍቅር እየተናጠበ በጉልበት ወደ መከላከያ ታፍሶ ገብቶ የ2 ወርና የ3 ወር ስልጠና ወስዶ ጥቁር መሳሪያ የተሰጠው በመሆኑና ሲኒየሩ ወታደር እንደነገርኩ አልቆ ልምድ በሌለው ወታደር በመመራቱ ሲሆን፣ ሌላው ደግሞ የዓላማ ተዋጊ አለመሆኑ ነው። ጀነራል መኮንኖች ከፍተኛ የሆነ የሀገር ዝርፊያ ላይ ነው ያሉት፣ የህዝብ ዝርፊያ ላይ ነው ያሉት። መስመራዊ መኮንኖች ከፍተኛ የሆነ የግል ፍላጎት ለማሟላት ደፋ ቀና ሲሉ ነው የሚውሉት። ከካድሬው ጋር በመመሳጠር ሀብት ንብረት መዝረፍ፣ ለሰዎችን መግደል፣ ማገድ፣ ሴቶችን መድፈር፣ መውደም ነው ስራቸው። ሌላው አባሉ እንግዲህ የህፃናት ወታደር በመሆኑ ዓላማ ለሌለው ጦርነት አንሞትም የሚል በየአውደ ውጊያው መሸነፍ፣ መደምሰስ፣ መማረክ፣ መሳሪያውን ማስረከብ ለፋኖ የተለመደ ተግባሩ እንዲሆኑ ካደረጉት ምክንያቶች ዋና ዋናዎቹ ሁለቶቹ እነዚህ ናቸው። የመረጃ ብልጫ፣ የኃይል ብልጫ፣ የመሳሪያ ብልጫ፣ የልምድ ብልጫ ምናምን እየተባለ በወታደራዊ ትንተና ቢሰራ ሺህ ሚሊዮን ምክንያቶች ፋኖ ከአብይ አህመድ ሰራዊት የሚበልጥባቸው ሚዛኖች ይኖራሉና በአውደ ውጊያው ግን ሰሞኑን እያገኘ ነው ያለው ድል በጥቅሉ ሲገለጽ እነዚህ ናቸው። መሳይ እንደው በመግለጫችሁም ላይ አንስታችኋል። በተለይ ምርኮኞችን በተመለከተ ይህን ያህል ቁጥር ያለው ከዚህ በፊትም በርካታ አገዛዙን የተለያዩ የጥምር ሰራዊት አባላትን ማርካችሁ እንደዚሁ የተለያዩ ጥረቶችን ስታደርጉ ነበረ። እናንተ ጋም ለማቆየት በቀይ መስቀል አማካኝነትም ለማስረከብ የተለያዩ ጥረቶችን ሲደረጉ እንደነበረ አስታውሳለሁ። ቁጥሩ እየጨመረ መጥቷል። እንዴት ልታስተናግዷቸው ነው? እንግዲህ እኛ ለቀይ መስቀል መግለጫው እንዳየኸው ጥሪ አቅርበናል። አሁን የማረክነውንና በእጃችን ያለውን የምርኮኛ ሰራዊት ብዛት፣ የደረሰባቸውን የአካል ጉዳት የቁስለኞች ብዛት፣ እንደዚሁም በሙሉ ጤንነት ላይ የሚገኙትን የሰራዊት ብዛት፣ አስቸኳይ እርዳታ የሚያስፈልጋቸውን ብዛት ለይተን በመግለጫ እንደዚሁ ገልጸናል። ቀይ መስቀልንም እንደዚሁ ጥሪ አድርገናል። መጥቶ እንዲረዳ
እንዲረከበን ነው ጥሪው። እንደሚታወቀው ሰብአዊነትን በተላበሰ መንገድ ዓለም አቀፍ የጦር ሕግ ጠብቀን ነው የምንዋጋው። ምርኮኛን አለመግደል ወይም መንከባከብ፣ መሰረተ ልማትን መጠበቅ፣ አለማውደም፣ ንጹሃንን ከጥፋት ከግድያ ከሞት መታደግ የሚባሉ ዓለም አቀፍ የጦር ሕጎችን ጠብቀን ነው የምንዋጋውና ምርኮኞችን በተመለከተ ምንም እንኳን ቁጥራቸው እየበዛ ቢሄድም ወደ አንድ ቦታ እየሰበሰብን ትሪትመንት እየተደረገላቸው ቀይ መስቀል መጥቶ እንዲቀበላቸው ለአይሲአርሲ ጭምር ነው ጥሪ ያቀረብነውና በዚህ ሁኔታ ነው ያሉት። አሁን አርበኛ አስረስ ወደ መግለጫችሁ ከመሄዴ በፊት አሁንም ከወቅታዊ ሁኔታዎች ጋር በተያያዘ ነው በእናንተ በኩል የሚገለጹ እንደዚህ አይነት ክስተቶች በቪዲዮ ጭምር ተደግፎ የሚወጡ በመሆናቸው አብዛኛው ህብረተሰብ ክፍል አማራ ክልል እየተደረገ ስላለው የህልውና ተጋድሎ በግልጽ የሚረዳቸው መረጃዎችን እያገኘ እንዳለ እገምታለሁ። በአንጻሩ አገዛዙ በቂም በቀል በእልህና በጭካኔ በተሞላ ድርጊቶች ንጹሃንን የመግደል እርምጃዎችን እየወሰደ ነው። እስቲ ከዚህ አንጻር ከድሮን ጥቃትም በተለያየ መልኩ አገዛዙ የሚያደርሳቸው ጥቃቶችን በተመለከተ ምን ማለት ይቻላል? እንግዲህ አገዛዙ መጀመሪያም ተነሳበት ስብስቡ በራሱ ማን ነው የሚለው የመጀመሪያው ማሳያ ምስል ነው እና ለኢትዮጵያ ህዝብ ግልጽ የሆነ ማሳያ ምስሉ ስብስቡ ብልጽግና የሚባለው አገዛዝ ስብስብ እነማንን የያዘ ነው፣ ምንድነው ሐሳቢያቸው የሚለው ነው። አንድም ቀን ለህዝብ አስበው የማያውቁ ከህዝብ ጉያ ወጥተው በህዝብ ሀብት ተምረው በህዝብ ብልጽገው ህዝብን መልሰው መጨቆን፣ ህዝብን መግደል፣ ህዝብን ማፈናቀል መደበኛ ስራቸው የሆነ በዚህ ሜንታሊቲ የተካኑ በዚህ ሜንታሊቲ ያደጉ አእምሯቸው በማፈናቀል በመግደል በመዝረፍ በማውደም ሰላም በመንሳት የተመሰረተ ማይንድ ሴት ያላቸው ናቸው ሙሉ ስብስቡ። የናብይ የነተመስገን የሁሉም አጠቃላይ የነብርሃኑ ጁላ በለው ከሌ ሙሉ ብልጽግና የሚባለው ስብስብ ይሄ ነው በአጠቃላይ ሜንታሊቲው። ሁለተኛው እንግዲህ ወደ አማራ ክልል ጦር ሰብቆ አየር ኃይሉን መካናይዝዱን እግረኛውን ኮማንዶውን በስፔሻል ፎርሱን ይዞ የመጣበት ባህር ኃይሉን ጨምሮ የመጣበት ዋና ዓላማ ግድያ ነው። ለግድያ ነው የመጣው። መሳሪያውን ቀርቶ ቀበቶ እናስፈታለን ማለት እኮ መሳሪያ የያዘውን ሰው በሙሉ እየገደልን መሳሪያውን እንቀበለዋለን ማለት ነው። ይሄ እቅድ ነው ወደ ማጥቃት መከላከል ተቀይሮ ወደ ሙሉ ጊዜ ጦርነት የተሸጋገረውና መሳሪያ የያዘ ሰው ማግኘት እንደማይችሉ ሲገባቸው ሴቶችን መድፈር፣ መግደል፣ ህፃናትን መግደል፣ ቤት ንብረታቸውን ማቃጠል፣ ማውደም፣ መዝረፍ፣ መንገድ ላይ ሰው አስቁመው 150 ሺህ ብር ትከፍላለህ፣ 200 ሺህ ትከፍላለህ። አንድን ገበሬ በባዶ እግሩ የሚሄድ አንድ አርሶ አደር የለኝም ከየት አመጣለሁ ሲል እዚያው ላይ በአንድ ጥይት የመግደል የመረሸን ስራ ነው የሚሰሩት። እንዳየኸው የወደሙ መሰረተ ልማቶች 100% በሚባል ደረጃ በብልጽግና ሰራዊት የወደሙ ናቸው። የወደሙ የመንግስት ተቋማት የህዝብ መገልገያ ተቋማት የሚባሉት 100% በሚባል ደረጃ በመንግስት መከላከያ ሰራዊት የወደሙ ናቸው። የወደሙ የግለሰብ ሀብቶች በራሱ በአብይ አህመድ ሰራዊት የወደመ ነው። ስለዚህ ዋና ስራቸው ከሰብአዊነት በተናጠበ መንገድ ዓለም ላይ አሉ የሚባሉ ወንጀሎችን እየፈጸሙ ያሉ ሰዎች ናቸው እነዚህ ሰዎች እና አጠቃላይ የስብስቡ የብልጽግና አመራር በዚህ የተቃኘ ነው። ወደ አማራ ክልል ሲመጣም ዓላማው እንደነገርኩ ይህንን መፈጸም ስለሆነ ይኸው ለተከታታይ 2 ዓመትና ከዚያ በላይ ይህን እየፈጸመ ነው ያለው። መሳይ አርበኛ ማርሸት ወደ መግለጫችሁ አልፋለሁ። መግለጫችሁን በተመለከተ ምንድነው ፍሬ ሐሳቡ? በዋናነት መግለጫው የያዛቸው ጭብጦች ምንድን ናቸው ከሚለውን ጀምርና በአንዳንድ ጉዳዮች ላይ ማብራሪያ የሚያስፈልጋቸውን ነገሮች አነሳለሁ። በአጠቃላይ ግን መግለጫችሁ ስለምንድን ነው? አመሰግናለሁ መሳይ። እንግዲህ መግለጫው የወጣበት ዋና ዓላማ የመልሶ ማደራጀቱ መጠናቀቁን በተመለከተ የወጣ መግለጫ ነው። መልሶ ማደራጀት ያልነው እንግዲህ በቴዎድሮስ እዝ ከዚህ በፊት ጦርነት ከተጀመረበት ጊዜ ጀምሮ በብርጌድ ተደራጅቶ ከዚያ በ9 ክፍለ ጦሮች ተደራጅቶ ነበር አንድ እዝ ሆኖ የቀጠለውና ይህንን በመቀየር ብርጌድ የሚባለውን መዋቅር በማፍረስ ከሻለቃ ወደ ክፍለ ጦር፣ ከክፍለ ጦር ወደ ኮር፣ ከኮር ወደ እዝ የተሸጋገርንበትና እንደዚሁም ጊዜያዊ መንግስት የወረዳ አስተዳዳሪ ጊዜያዊ መንግስት አቋቁመን ህዝባችን ሙሉ በሙሉ የፍትህ የርትዕ ባለቤት እንዲሆን ፍትህ እንዲያገኝ መንግስት አቋቁመን መንግስት እየመራን ያለንበትን ሁኔታ ነው ለመግለጽ እንትን ያልነው እና ይሄ መጠናቀቁን የገለጽንበት በዋናነት ይሄ ምንድነው ዋናው ከተባለ ነጥቡ ሽግግር ያደረግንበት ነው። ካለፉት 2 ዓመታት ከምናምን አሁን ወደ ከአንድ ምዕራፍ ወደ ሌላ ምዕራፍ ሽግግር ያደረግንበት ነው። በምንድን ነው ቢባል የመጀመሪያው በሊደርሺፕ ነው፣ በአመራርነት ሽግግር አድርገናል። ይሄ ማለት የመጀመሪያው ፒላር ጊዜያዊ መንግስት የሚባል የወረዳ መዋቅር ያቋቋምንበት ፒላር ነው። ሁለተኛው ደግሞ ወታደራዊ እንቅስቃሴያችን በተመለከተ አዳዲስ አመራር አዳዲስ መዋቅር የተዘረጋበት መሆኑ አንድ ሽግግር ነው። ሁለተኛው ስትራክቸራል ትራንስፎርሜሽን ያመጣንበት ወይም ቅርጻዊ ሽግግር ያመጣንበት ነው እና በቅርጽ ደረጃ ካሁን ከነበሩ ብርጌድ ወለድ
ወይም ወረዳ ወለድ ወይም ሌላም ወለድ ቢሮክራሲዎች ተላቀን የተጠረነፈ ካምፒንግ የሆነ ተቋም የሚሸት ሰራዊት አመራር የፈጠርንበት ስትራክቸር ያመጣንበት በመሆኑ ይሄ ሽግግር የመልሶ ማደራጀቱ የሽግግር ምዕራፍ መጠናቀቁን አስመልክተን ነው መግለጫውን ያወጣነው። ሁለተኛው እንግዲህ የመግለጫው ሐሳብ አማራው ለኢትዮጵያ ሕዝብ ያበረከተው አስተዋጽኦ ምንድነው በዋናነት የሚለውና ትናንትና አማራ ምንድን ነበር የሚለውን ያንጸባረቅበት ነው። አይተው ከሆነ አረፍተ ነገሩ አማራው ገናና ትናንት የነበረው ገናና ማንነት የነበረው ሕዝብ ነው ይላል በአጭሩ ፍሬዝና ይሄ ምንድነው ሀገር በመስራት በብሔራዊ ጥበቃ በስነ መንግስት እሳቤ ተቋም በማዋለድና ተቋም በመገንባት በማሳደግ በኩል የአማራ ሕዝብ ለኢትዮጵያ የዋለው ውለታ የሚናቅ ሳይሆን ትልቅ ድርሻ የነበረው ገናና የነበረ መሆኑን ያሳየንበት ነው። ሌላው የአመራር ማቹሪቲያችን እጅግ ያደገ ከፍ ያለ መሆኑን ያየንበት የገለጽንበት ነው። ሌላው ደግሞ በዚህ መግለጫ የተካተተው ዋና ነጥብ እስካሁን ከነበርንበት ከህልውና ተጋድሎ ከሚባለው ትርክ በተጨማሪ ፖለቲካዊ ግቡ ዋናና ቁልፉ የዚህ የህልውና ትግል መውጫ መሰላል መሆኑን ያንጸባረቅንበትና ለዚህ ፖለቲካዊ ግብ ደግሞ በዋናነት ሊደረጉ የሚችሉ ትብብሮችን ሊደረጉ የሚችሉ ስምምነቶችን በተመለከተ በእኛ የበላይነት ቁልፉን እኛ ይዘን በእኛ ቁጥጥር ሀገሪቱን በማይጎዳ ህዝቡን በማይጎዳ ሁሉም ከስሜቱ ሁሉም ከነበረበት የታሪክ ዱብታ ወጥቶ እኩል በኩል የሁሉንም እኩልነትና ነጻነት ሳይነፍግ መቀጠል እንዳለበት ያንጸባረቅንበት። ሌላኛው ደግሞ አንድነትን በተመለከተ በኋላ መጣበታለሁ አንድነትን በተመለከተ እየተሄደበት ያለውን የድርጅት መስረታ ሂደት የገለጽንበትና በርከት ያሉ ዋናና ንዑስ ነጥቦችን ያነሳንበት ነው መግለጫው። መሳይ እንግዲህ በመግለጫችሁ ላይ የተጠቀሱ አንዳንድ ጉዳዮች አሉ። ምናልባት እዛ ላይ ማብራሪያ ይፈልጋሉ ብዬ ያሰብኳቸውን አነሳለሁ። እንግዲህ በሂደቱም የህዝብ አስተዳደርና የኃይላችንን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራ ሲሆን የስራ አስፈጻሚ ኮሚቴው የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል ይላል። ይሄ የጊዜያዊ መንግስት አስተዳደር የሚለውን ማብራራት ከተቻለ ምን ማለት ነው? ጊዜያዊ መንግስት ማለት ያው አሁን እንደምታውቀው እኛ ቴዎድሮስ እዝ ውስጥ ቀበሌዎች ሙሉ በሙሉ በሚባል ደረጃ በእኛ ቁጥጥር ስር በመሆናቸው የጠላት ኃይል ያለው ወረዳ ከተሞች ላይ ብቻ በመሆኑ ለምሳሌ አንድ ወረዳ 30 ቀበሌዎች ካሉት ከ30 ቀበሌ መካከል 28 አካባቢ ቀበሌዎችን እኛ የተቆጣጠርን በመሆኑ ህዝባችን ያው ፍትህ ስለሚያስፈልገው መንግስት ስለሚያስፈልገው አሁን መንግስት ስለሌለ አማራ ክልል መንግስት ስለሚያስፈልገው እኛ መንግስት መስርተንለት በራሱ በመረጠው ህዝቡ ከቀበሌ ጀምሮ እየተደራጀ እኛ አጽዳቂ ሆነን ባመጣነው ስትራክቸራል መርህ መሰረት ያን የህዝቡን ውሳኔና ምርጫ እያከበርንለት እያጸደቅንለት መንግስት የመሰረትለት ነው። ለህዝቡ የአማራ መንግስት የመሰረትንለት የመጀመሪያው ምዕራፍ በመሆኑ ነው ይሄን የቅርጽ ትራንስፎርሜሽን ለየት የሚያደርገውና ይሄ ትልቅ በአማራ ታሪክ ውስጥ በአብዮት ታሪክ ውስጥ የመጀመሪያውና ትልቁ ህዝቡ የራሱን መንግስት የመረጠበት እውነተኛው የአማራ ልጅ ለእውነተኛው የአማራ ህዝብ ተወካይ ወኪል የሆነበት አስተዳዳሪ አመራር የሆነበት ችግሩን የሚሰማበት ለችግሩ መፍትሄ የሚሰጥበት የመጀመሪያው ምዕራፍ መሆኑ ነው ይሄን ለየት የሚያደርገው። መሳይ እንግዲህ አርበኛ ማርሸት በመግለጫችሁ ላይ ያው የድርጅታዊ የእዙን የማደራጀት በተለያየ መልኩ የመሰብሰብና ወጥ የሆነ የእዝ ጥገገቱን ጠብቆ የሚንቀሳቀስ ኃይል ለመፍጠር የሄዳችሁበትን ርቀትና ውጤታችሁን ነው የገለጻችሁበት ለመረዳት የተቻለው ከዛ አንጻር ነው። በተጨማሪም ለሰባት አካላት መልእክት አስተላልፋችሁበታል። እስቲ በአጠቃላይ ለነማን ምንድን ያላችሁ? በዋናነት እንግዲህ መልእክቱ ፋኖነትን መጀመሪያ በጥልቀት በመረዳት ብልጽግና እንደሚሰራው ትርክት ወይም የኢትዮጵያ ፖለቲካ ከዚህ በፊት እንደነበረው ቅኝት ሳይሆን አሁን ያለው አጠቃላይ የኢትዮጵያ ፖለቲካ ነባራዊ ሁኔታ አንዱ ትልቁ የኢትዮጵያን የወደፊት የሰላም አማራጭ የወደፊት የአንድነት አማራጭ የወደፊት ብሩህ ተስፋዋን አንደኛውን ትልቁን ፒላር ወይም ምሰሶ የተሸከመው ፋኖ መሆኑን በማስገንዘብ ነው ይህን ጥሪ ያቀረብነውና በአጠቃላይ በዝርዝር ከሚሄድበት ይሄ ጥሪ በጥቅሉ ምንድነው ፋኖን በአጠቃላይ በአዎንታዊ እይታ በማየት ዓለም አቀፉ ማህበረሰብም የኢትዮጵያ ውስጥ ያሉ የትግል ድርጅቶችም ሌላውም በኢትዮጵያ ህዝብ ህልውና ላይ በኢትዮጵያ ብሔራዊ ጥቅም ህልውና ላይ በኢትዮጵያ ሉዓላዊነት ህልውና ላይ የሚያምን ሁሉ በፋኖ ፖዚቲቭ የሆነ እይታ ሊኖረው እንደሚገባና ፋኖ ጋር ያለውን ቁርኝት እንደዚሁ አጠናክሮ አዎንታዊ የሆነ ህዝባዊ መንግስት እንዲመሰረት የሚያስችል ጥሪ የቀረበበት ነው። በአጠቃላይ እንግዲህ ለአመራሮች አመራሮች በመግለጫችሁ ላይ ያለውን እያየሁት ነው። እዛ አባላትና አመራሮች ለደጋፊዎች ለጸረ ብልጽግና ትግሉ ማህበረሰብ ለአማራ ህዝብ ለኢትዮጵያ ህዝብ እንዲሁም በጠላት አሰላለፍ ውስጥ ለሚገኙ አመራርና አባላት ለዓለም አቀፍ ሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ በሚል የሚገለጽ ነው። በእያንዳንዱ ዝርዝር መልእክቶች
መልእክቶችን ያስተላልፋችሁበት መግለጫ እንደሆነ ተመልክቻለሁ። በአጠቃላይ ምን ማለት ይቻላል? ከዚህ መግለጫ የኢትዮጵያ ህዝብ ምን እንዲረዳ ትፈልጋላችሁ? የአማራ ህዝብን ጨምሮ ምን መልእክቶችን ወይም ደግሞ ምን አቋም እንዳላችሁ ለማሳየት የሞከራችሁበት ነው? ምንድነው የፈለጋችሁት በዚህ መግለጫ ለህዝቡ ልታስተላልፉ የፈለጋችሁ? በዝርዝር ከመጣንበት እንግዲህ ለአማራ ህዝብም ሆነ ለኢትዮጵያ ህዝብ ለማስተላለፍ የፈለግነው ዋና መልእክት ምንድነው? የአብይ አህመድን አንደኛ የፖለቲካ አጀንዳውን ቀምተነዋል። ሁለተኛ ብሔራዊ ጦሩን በሚገባ አዳክመን የማይናበብ የደከመ ሊደርሺፕ እንዲኖረውና የደከመ ኃይል እንዲኖረው አድርገነዋል። ሶስተኛ እንደዚሁ በአማራ ህዝብ ላይ የሰራውን ጸረ አማራ ትርክት በማፍረስ አዲስ ለአማራ ህዝብም ለኢትዮጵያ ህዝብም የሚጠቅም የፖለቲካዊና ማህበራዊ ትርክት ገንብተን አዎንታዊነታችንን በዓለም አደባባይ ማስመስከራችንን ይታወቃል። ሌላው እንግዲህ የኢኮኖሚውን የአብይ አህመድን ኢኮኖሚ ያው ከውጭ ፍላጎት ባላቸው ሀገራት ከሚደገፈው ፋይናንስ ውጭ ያለውን አዳክመን ባዶ ካዝና እንዲሸከም እንዲታቀፍ አድርገነዋል። ይሄ የደረሰበት ኪሳራ የደረሰበት አገዛዝ ምላሱ ብቻ የቀረበ መሆኑ በየአካባቢው 10,000 እና 15,000 የሚከፍላቸው ሚኒሾች አዳራሹ ላይ ከፊት እያደረገ የውሸት ፕሮፓጋንዳ ሲሰራ ነው ያየነው እና እርስ በርስ አንድ ወረዳ ላይ የሚናገረው ጀነራል ሌላ ነው፣ ሌላ ወረዳ ላይ የሚናገረው ጀነራል ራሱ የማይናበብ የተጣረሰ ቋንቋ ነው የሚናገሩት። ይሄ ማለት የሰናው ስልጣኔ ማለት ነው ባጭሩ። ለመፍረስ ጫፍ የደረሰ እርስ በርስ ሊደርሺፕ እንኳን ያልተስተካከለና መነጋገር መደማመጥ የማይችል አመራር ያለበት አገዛዝ መሆኑን ህዝባችን ተረድቶ በሚሰሩ የውሸት ፕሮፓጋንዳዎችና ድራማዎች ብልጽግና ያለ መስሎት ከብልጽግና ጎን በመሰለፍ ጊዜውን ማቃጠል እንደሌለበትና ይሄን ጨፍጫፊ አገዛዝ ይሄን ለሀገር የማይበጅ አገዛዝ ይሄን ለህዝብ የማይበጅ አገዛዝ አብሮ በመታገል ማህበረሰቡም ህዝቡም ነፃ በመውጣት ሰላማዊ ኢትዮጵያዊ ብሔራዊ መንግስት እንዲመሰርት ለኢትዮጵያ ህዝብም ለአማራ ህዝብም ጥሪ ማቅረብ እንፈልጋለን። እንግዲህ አርበኛ ማርሸት የአገዛዙ የተለያዩ ወታደራዊ ሹማምንቶች በነገራችን ላይ ሰሞኑን ወደ አዲስ አበባ መጠራታቸውን እየሰማን ነው። በዋናነት በአማራ ክልል ባለው ወታደራዊ ሽንፈትና ከፍተኛ ኪሳራ ምክንያት አብይ አህመድ አስቸኳይ የሆነ ጥሪ አድርጎላቸው ሄደው እንደነበረን የሰማነው። በሌላ በኩል የአማራ ክልል ምስለኔ አስተዳደር ባለስልጣናትም እንደዚሁ ለልዩ ስብሰባ ተጠርተው እንደነበረ መረጃዎች ያመለክታሉ። በአጠቃላይ እየደረሰባቸው ያለው ሽንፈትን የሚቋቋሙት አይደለም። አብይ አህመድም ሽንፈቱን ለመዋጥ ለመቀበል የተቸገረ ይመስላል። ያንን ተከትሎ የተለያዩ ነገሮችን ጀነራሎቹ እየተናገሩ ይገኛሉ። አንድ ጀነራል ያሉትን ነው የምጠቅሰው። ህዝቡ ከፋኖ ጋር እንዳለ፣ ሌላው ቀርቶ አስተዳደር ውስጥ የብልጽግና አስተዳደር ውስጥም ጭምር የፋኖ መዋቅር እንዳለ፣ ይህንን ዝም ብለን አናየውም፣ እርምጃ እንወስዳለን ነው። እንግዲህ ህዝቡ ላይ ምን አይነት እርምጃ ለመውሰድ እንደታሰበ እስካሁን ሲወሰድ ከነበረው በላይ ከዚህ በኋላ ምን ሊወሰድ እንደሚችል በግልጽ እየተረዳን ነው የምንገኘው። ህዝቡን በሙሉ በጠላትነት የተፈረጀበት ሁኔታ መኖሩን ነው ከዚህ ጀነራል ንግግር እየተረዳ ነው። ምን ማለት ይቻላል? እንግዲህ በመጀመሪያ እኛ የገጠምነው መንግስትን ነው፣ እነሱ የገጠሙት ህዝብን ነው። ልዩነቱ ይሄ ነው። እነሱ እና አብይ የገጠሙት ከአማራ ጋር ነው፣ እኛ የገጠምነው ደግሞ ከአንድ ብልጽግናዊ ቡድን ጋር ነው። ይሄ ነው ስታንዱ። ስለዚህ እነሱ እንደ ቡድን የገጠሙት ከአማራ ህዝብ ጋር በመሆኑ ነው ህዝብን እንጨፈጭፋለን፣ ህዝብ አላቸው፣ ተቋም ላይ ሰው አላቸው፣ ሃይማኖታዊ ቦታ ላይ ሰው አላቸው በማለት ሲያላዝኑ የነበሩት ይሄ ነው ዋና ሞቲቭ። ስለዚህ አሁንም ወደ አዲስ አበባም ተጠሩ፣ ወደ ደብረ ዘይት ዱባይም ተሰበሰቡ፣ የትም ተሰብስበው የሚመክሩት እንዴት መግደል እንዳለባቸው፣ እንዴት ቤት ማቃጠር እንዳለባቸው፣ በድሮን የትኛውን መንደር ደግሞ በድጋሚ ማውደም እንዳለባቸው ነው። ከዚህ የተለየ ሜንታሊቲ ከዚህ የተለየ ፕላንም የላቸውም። የእነ አብይ አህመድ ላይፍ ፕላናቸው አይደለም ተቋማዊ ፕላን፣ ላይፍ ፕላናቸው ራሱ ግድያና ማውደም ስለሆነ ሊመክሩ የሚችሉት ይሄንን ነው እና የበለጠ አሁንም ንጹሃን ላይ ያነጣጠረ ጥቃት ለመፈጸም ነው እየተንቀሳቀሱ ያሉት። በዚህ አጋጣሚ ቢዛሞ ወለጋ ላይ የህዝብ ጭፍጨፋ አዋጅ ሰሞኑን ከጥቅምት ጀምሮ ሲታወጅ የሰነበተው በድፍን ወለጋ የሚገኝ አማራ መጽዳት አለበት፣ መጨፍጨፍ አለበት፣ ሚሊዮን አማራ አለ፣ ሚሊዮን ማለቅ አለበት የሚል ጭፍጨፋ ሲያሰሙ ነው እና ነቀምት አዳራሽ ውስጥ የሰነበቱት እና ያንንም እቅድ እንደ አንድ ትልቅ መነሻ ይዘው እዚህም ክልል ውስጥ ያለውን አማራ በተመሳሳይ ባገኙት አጋጣሚ ሁሉ ለመጨፍጨፍ ነው ወደ አዲስ አበባ የተጠሩት። ከዚህ በፊት በተከታታይ እንደዚሁ ወደ አዲስ አበባ እየተጠሩ አንድ ጊዜ ከክልል እንወጣለን፣ ሌላ ጊዜ 15 ቀን ዘመቻ፣ ሌላ ጊዜ በ30 እንደዚህ እስከ 30 አጥፍተናቸው እስከ 30 ጨፍጭፈናቸው በትነናቸው የሚል ያው እንደምታስታውሱት እናንተም ከኛ ጋር ስለሆናችሁ ከ2 ዓመት በላይ ይሄንን ፕሮፓጋንዳ ሲሰብኩ የኖሩት በፍጹም ፋኖን ማሸነፍ እንደማይችሉ
አይደለም ማሸነፍ ይቅርና አንድ ፋኖ በጦር ሜዳ ውሏቸው ከሁለት ዓመት ውስጥ አንድ ፋኖ ማርከው እንኳን ከነመሳሪያው እንደማያውቁ ስለሚያውቁት የደረሰባቸውን ፖለቲካዊ ሽንፈት የደረሰባቸውን ወታደራዊ ሽንፈት የደረሰባቸውን የማቴሪያል ውድመት የመማረክ በአጠቃላይ በዚህ ፕሮፓጋንዳ ለማለባበስ ነው አሁን ጥረት እያደረጉ ያሉት መሳይ አዲስ አበባ ሄደው የሚመክሩት እንግደል ንጹሃንን ሴቶችን ከማለት የዘለለ እንደማይሆን እርግጠኛ ነኝ። በመጨረሻ አርበኛ ማርሸት የምታስተላልፉት መልእክት ካለ እንግዲህ አንድነቱን በተመለከተ ምናልባት ከብዙዎች የሚነሳው አጭር ጊዜ ነው የቀረው በቅርቡ እውን ይሆናል የሚል በተለያዩ የፋኖ አመራሮች የሚገለጻልና ያ ቅርብ ቀን መቼ ነው የሚለው ምክንያቱም ህዝቡ ዋጋ እየከፈለ ነው ብዙ ነገሮች የተበላሹ ያሉበት ነው በተለይ አገዛዙ በሚፈጽማቸው አጠቃላይ ጥቃቶች የተነሳ የአማራ ክልል በብዙ መልኩ እየተጎዳ ይገኛልና ያንን የምጥና የስቃይ ጊዜ ለማሳጠር የእናንተ አንድነት በሰፊው እየተጠበቀ ነውና እዛ ላይ እንደው መሬት የጨበጠ በተግባር የሚታይ ነገር ህዝቡ ይጠብቃል። በአጠቃላይ ምን ማለት ይቻላል መልእክትም ካለ? አመሰግናለሁ። እንግዲህ መግለጫው ላይም እንደገለጽ ነው አንድነቱን በተመለከተ እየተሄደበት ያለው አሁን በጣም ጥሩ አያያዝና ጥሩ መንገድ ስለሆነ አሁን በአጠቃላይ ፋኖ የሚባለው ኃይል ወደ አንድ አታጋይ አማራዊ ድርጅት የመመስረቱ ሂደት እውን እየሆነ እየመጣ ስለሆነ ብዙም በዝርዝር አልሄድበትም እየተሰራ ነው። መግለጫው ላይም በደንብ ገልጸነዋል። በአጭር ቀን ውስጥ የሚጠናቀቅ ይሆናል። እንደ መልእክት ግን በመጀመሪያ ለናብይ ካምፕ ውስጥ ላሉ የቀኝ የውስጥ ንቅናቄ አባል ላልሆኑ ካድሬዎች ከላይ እስከታች ላሉ ካድሬዎች ነው መልእክት ማስተላልፈው። እኛ ከዚህ በፊት በአማራ ፖለቲካ ውስጥ በአማራ ታሪክ ውስጥ እንዲህ አይነት የጠመንጃ እንቅስቃሴ ተደርጎ አይታወቅም። እንዲህ አይነት ህዝባዊ አብዮት እንዲህ አይነት ህዝባዊ ሰራዊት ተገንብቶ አያውቅም እና ይሄ አብዮት ይሄ እንቅስቃሴ የአማራ ብሔርተኝነትን ብቻ ሳይሆን አምጦ የወለደው በኢትዮጵያና በምስራቅ አፍሪካ ፖለቲካ ውስጥ አዲስ መልክ አዲስ ሐሳብ ይዞ የመጣ በመሆኑ የዚህ ተጠቃሚ የዚህ አባል የዚህ ታጋይ ድርጅት የዚህ አብዮት ባለቤት አለመሆን ፍጹም ወንጀል መሆኑን ተገንዝባችሁ በፍጥነት የቀኝ የውስጥ ንቅናቄ አባል እንድትሆኑ ጥሪ እናቀርባለን። ሁለተኛ በመከላከያ ሰራዊት ውስጥ ያሉ እና በአድማ ብተና ውስጥ ላሉ የአብይ ሰራዊት አባላት የምትሞቱት የምትዋጉት አብይ አህመድ ለሚባል አንድ ተረጋግቶ መኖር ለማይችል ቀልበቢስ አእምሮ በአማራ ህዝብ ጥላቻ የተሞላ አንድ ገዳይ ግለሰብ ስልጣን እንደሆነ ተረድታችሁ ሀገር አፍራሽ ቡድን ደግፋችሁ ወገናችሁን ከምጨፈጭፉ ከህዝባዊ ሰራዊቱ ከፋኖ ጎን በመሰለፍ ትግላችሁን አጧጧፋችሁ አዲስ ሰላማዊ ኢትዮጵያዊ መንግስት ለመመስረት በምናደርገው ጥረት ውስጥ የበኩላችሁን አሻራ እንድታሳርፉና በፍጥነት መጣችሁ ወደ ፋኖ እንድትቀላቀሉ የሚል መልእክት ነው ማስተላለፍ ፈልገው። መሳይ በጣም ነው አመሰግነው። አርበኛ ማርሸት ጻዩ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ እዝ የህዝብ ግንኙነት ክፍል ኃላፊ፣ መልካም ቀን፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ መሳይ። የአዴ አባት አገታት። የአዴ አባት እንግዲህ ካሁን በኋላ እኔ ያሰብኩልሽ እንጂ አንቺ ያሰብሽው ያንን የከተሜ አታገቢም በማለትም እጅና እግራዋን ጠፍላችሁ አምጡልኝ አሁኑን ይዲራታለሁ በማለትም አዟል ማለት ነው። አዴ ታግታለች። ፍቅር ዴቭን ቀጥራ እኔና አንቴ አብረን እንጋባ አዴ ያልሆነ ቦታ እንጂ የተቀመጠችው እኔ ነኝ የማፈቅራ በማለትም ዴቭን ታናግረዋለች። በዛን ሰዓትም አሹም አይቶ በጣም ታዝቧታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም ኢዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ሁላችሁንም እወዳችኋለሁ። ለቤቴ አዲስ የሆናችሁ ቤቴን ተቀላቀሉ። ደውል ምልክቷንም መንካት እንዳረሱ፣ ላይክ እና ሼርም ሰብስክራይብ ማድረጉ እንዳረሱ እላለሁ። እንዲሁም ነዋሪዎች ደግሞ ሼር በማድረግ ተባበሩኝ እላችኋለሁኝ። ዛሬ ይዤላችሁ የመጣሁት ሰራተኛዋ አዴ ክፍል 177 ነው ይዤላችሁ የመጣሁት ማለት ነው። ከባለፈው እየቀጠለ ሰራተኛዋ አዴ እንግዲህ ሽማግሌ ይላካል በማለት ወደ ክፍለ ሀገር ሄዳለች። ቤተሰቦቿም ጋር በሄደችበት ሰዓት አባትዮ ነይ በማለት አፋጥኖ ነበር የጠራት። እናትዮም ነይ በማለት አፋጥና ነበር የጠራቻት። ምክንያቱም አባትዮ የጠራት እሷ የሚዲራት የመሰላት ዴቭን ነበር ያሰበችው። እናትዮ ደግሞ አልተቀበለችውም። ሆኖም ግን የሷ አባት ልታናግረው በሄደችበት ሰዓት እሱ እንግዲህ ምን እንዳሰበላት ሳታቅ ሁሉም ወንድሙና እሱ ነበር ሚንኮሻከሹት። በኋላ ላለለኝ መቶ እንግዲህ የነገረው ነገር
ለአዴ ምን እንዳሰበች አላወከም መሰለኝ ታቃለህ ምን እንዳሰበላት እና ሊዲራት አስቧል ሽማግሌው የከተሜውን ሳይሆን እዚህ ያለውን ነው ሚዲራት ስለዚህ እሷ ግን ጉዷን አላወቀችም በማለትም አለልኝ ይነግረዋል ማለት ነው በዛን ሰዓትም እሱም አሃ በማለትም እንግዲህ የሚያወራው ነገር አግኝቻለሁ በማለት ወደ አዴ ቦታ ይሄዳል ለአዴም ሊነግራት ሲሄድ በዛን ሰዓትም አዴ እንደ አባትሽ ምን እንዳቀደልሽ ምን እንዳሰረልሽ አታቂም ትዳሪያለሽ ብሎ የሽማግሌ ይላካል ብሎ የጠራሽ ነገር ግን ሊዲርሽ አንቺ ማስፈልጊው ሰው ነው ሊዲርሽ ያሰበው ስለዚህ የደገሰልሽ ድግስ አንቺ ያላወቅሽም ብሎ ሊጨርሰው ሲል አባትዮም ይመጣል በዛን ሰዓትም የሷ አባት ተጠጋብም ሊናገር አልፈለገችም ነበር በዛን ሰዓትም አለለኝ አባቴን አትናገሩም ስትል አንቺ ጉድሽን ማቻወክሽ አባትሽ ሊዲርሽ ያሰበው አንቺ ማትፈልጊው ነው እንጂ ከተሜ ያለው ዴፍን ልትዳሪ አይደለም የሚፈልገው እሱ የሚፈልገው የሚዲርሽ ሌላ ሰው ነው ስለዚህ አንቺ ያላወቅሽም በማለት ሲነግራት በፍጹም የኔ አባት እንደዚህ አያረግም ስትል እና ለዛ ነው እንዴ አባቴ ይሄን አይል አፋጥና አሽቾከለ የጠራኸኝ ስትለው እኔ ምን ላርግ ከዛ እንደዛ ካላረኩኝ አትመጪም በማለት ነው እንደዚህ አርጌ ያስመጣሁሽ በማለትም አባትዮም ተናግሯል በዛን ሰዓትም አጎቴ አንተም ታቃለህ ወይ ስትል አው አባትሽ ሁሉንም ነግሮኛል በማለትም ሲነግራት እኔ እንደዚህ አይነት አባት የለኝም በማለትም ትታቸው ገፍስራቸው ሄዳለች ማለት ነው በዛን ሰዓትም አባትዮ አሁን የገባችበት ገብታችሁ አንጠልጥላችሁ ይዛችሁልኝ ነው አለለኝንም ያኛው የእጁን ያገኛል ስለዚህ ይዛችሁት ነው በማለትም አዟቸዋል ማለት ቤዛ ያለውና እንግዲህ ክኒን በማምጣትም ለሊሊ ተሰጥቷት ሊሊም ያልሆነ ቦታ ገብታለች ማለት ነው ቤዛ እንግዲህ ያመጣችላት መርፌ ተወክታ ልትሞት ነበር ነገር ግን መርፌ ሳይሆን እኔ ዶክተር በጣም ነው መርፌ የሚፈራው ስለዚህ በማለት ሲነግረው እሺ በክኒን ይቀየርልሽ ወይ ሲላት አው በክኒን ይቀየርልኝ ብላ ክኒኑንም ይሰጣታል ማለት ነው ቤዛ ይሄን ጊዜው ያለፈበት ለሷ ተንኮል አስባ ያመጣችው ሊሊ ካሁን በኋላ አበቃልሽ ማለት ነው በማለትም ይሄን ትሰጣታለች በዛን ሰዓትም ሮታ አንቺ ጠብቂያት በማለትም ባቡሬም አዴም አደራ ሰጥቷን ነበር ሆኖም ግን ሮታ የጠበቀቻት ያለችው እንደ ሊሊ ግን የታመመችበት ነገር ታውቂያለሽ ወይ በማለት ለሮታ ትነግራታለች እኔ አላቅም ስትላት የደም ካንሰር ነው ያለባት በማለት ሲነግራት በጣም ደንግጣ ሮታም እንዴት በማለትም ትናገራለች እንግዲህ እሱን ያለባት በጣም ታሳዝናለች ስለዚህ አሁን ሁኔታዋ በጣም ያሳዝናል በማለትም ሁለቱም ይናገራሉ ዶክተሩም ሲገባ እንዴ በጣም እኮ በጣም ታሳዝናለች በማለትም እሷም ደግሞ ለዳይመንድ እንዴ ሊሊ እኮ የታመመችው ነገር ምንድነው ታቃለ ወይ በማለትም የደም ካንሰር አለባት በማለት ሲነግረው ዳይመንድን በጣም ይደነግጣል በዛን ሰዓትም ዶክተሩ እንዴ ማን ነገረሽ ሲላት ለኔ የነገረችኝማ ቤዛ ነች ስትለው በጣም ደንግጦ ዶክተሩም የሮጣ ቤዛ እያለ ሄዷል ማለት ነው ቤዛ ተንኮሉና ሴራውን ቀጥላ ሆነ ብላ እንግዲህ መድኃኒቱን ባለፈው በወንድሟ ተቀብላ ያስገባችው መድኃኒት ጊዜ ያለፈበትን ቀይሮ ያስገቡትን መድኃኒት ለሊሊ ሰታ ሊሊን ወይ አሳብዳ ወይ ልገላ ነው የምፈልገው ሆኖም ግን የሊሊ አክስት ደግሞ ሊሊን በጣም ነው የምፈልጋት ገጀራው የባቡሬን እናት አግዶ የባቡሬም እናት ናና ቶሎ ጠብቅልኝ በማለትም የቤዛ ወንድም ጠብቋል ማለት ነው የቤዛ ወንድም ግን ነገር ግን እቺን ሴትዮ ለመጠበቅ ፍቃደኛ አይደለም ምክንያቱም ባቡሬ ካወቀ እሱን እንደሚገለው ስለሚያቅ ማለት ነው አረ ገጀራው ይሄን ነገር ማረቅ አልችልም ባቡሬ ካወቀ ግን እኔን ይገለኛል ስለዚህ ይሄን አላረግም ሲል በፍጹም አንተ እንደ ምሰጠህ ብር ታቃለህ እንደ በማለትም ይሄን ያህል ብዙ ብር ነው ምሰጠህ በማለትም ነግረዋል እና መድኃኒቱን እንዴት አረከ ሲለው መድኃኒቱን ሰጥቻለሁ ሲል አው በቃ ከልጅቷም ታገናኝኛለህ ሲል ልጅቷ ማነች ሲል ልጅቷንም ሊናገር አልፈለገም ምክንያቱም ቤዛን ስለሚያቃት ቤዛ ደግሞ ከሱ ጋር መገናኘት አትፈልግም ማለት ነው ልጅቷን አታቃትም ነገር ግን ሰጥቻታለሁ ሲለው እሺ በማለትም ሁለቱም ተስማምቶ ይጨርሳሉ በዛን ሰዓትም የገጀራው አንተ ጠብቃት በቃ እኔ ሄጄ እመጣለሁ በማለትም እሱን አስጠብቆት ይሄዳል ባቡሬም እናቴን ቶሎ አስለቅቅልኝ ሲለው ሊሊን ካላመጣ መቼም በፍጹም ሊሊን ካላገናኘኝ እናትህን አልፈቅድልህም እናትህን ይገላታለሁ በማለትም ሊሊ ግን እጄ ላይ ከገባች ያንተንም አሮጊት አልፈልጋትም በማለት ይናገራል
በዛን ሰዓትም የቤዛ ወንድም እቺን ሴትዮዋ ጠብቅ ብሎት እኔም ልንቀሳቀስ አልተመቸኝም ስለዚህ በልጠብቃት ሲመጡ ደውልልኝ በማለትም አናገረው። እናም ደግሞ ሊሊን አክስቷ ማግኘት አለባት፣ ሊሊ ደግሞ መሞት የለባትም፣ አክስቷ ሳትሞት ነው በህይወት ያለች ነው ምፈልጋት በማለትም ይነግረዋል። እሺ ብሎ እንግዲህ የት ነው ያለችው ሲል ሆስፒታል ነው ያለችው በማለት ቦታውም ነግሮታል ማለት ነው። ሆነ ብሎ እንግዲህ እሺ ብሎ እሱም ወደዛ ይንቀሳቀሳል። ዴቭ አፎን ባቡሬና ቅምጥል በአንዳንዱ በኩል ይፈልጓታል ማለት ነው። ሆኖም ግን ባቡሬና ቅምጥል የፈለጉ ያሉ ሊሊ ደግሞ በዚህ በኩል ለሐኪሙ ዶክተሩ ገብቶ መድኃኒቱንም ሰጥቷት መድኃኒቱን ዋጪና ከ6 ሰዓት በኋላ ምርመራ መርፌ ትወጋለሽ በማለትም ይነግራታል። እሺ ብላ ስለዚህ እረፍት ማድረግ አለብሽ እስከዛ በማለትም በቃ እሺ ብላ እረፍት ታደርጋለች። ክኒኑ ከወጣች በኋላ ግን ነገር ግን ከዚህ በፊት የዞረባትን የምትወጥቀው የነበረውን ሁሉ ታያለች። በዛን ሰዓትም ደንግጣ ትነሳና አሁን የት ነው ያለሁት በማለትም በሩን ከፍታ ወጣ ሸሽታለች ማለት ነው። የት እንደገባችም አይታወቅም። ፍቅር ዴቭን ቀጥራ እኔ በጣም በአስቸኳይ ድረስልኝ የሆነ ነገር አጋጥሞኛል በማለትም ዴቭን ጠርታ ናና እንገናኝ በማለትም የት ነው ያለሽው ሲላት ቦታውን ትነግረዋለች። በዛን ሰዓትም ለብሳ ሽክ ብላ የወጣች ያለች እንዴ አሹ ተከተላት በማለትም የፍቅር እናት ትናገራለች። ስለዚህ እሷ ደግሞ ይሄን ጉድ እንዲያይባት ስላልፈለገች አንተ ዛሬ አታስፈልገኝም ስለዚህ እኔ ብቻዬን እሄዳለሁ ትለዋለች። በፍጹም አንቺ ብቻሽ መሄድ የለብሽም ለትምህርት ጊዜማ ትፈልጊኛለሽ ለሌላ ጊዜ ልደት ሲሆንማ አትፈልጊኝም ይላታል። በዛን ሰዓትም እናትዮ ትመጣለች እና ፍቅር እንደዚህ አምሮብሽን የት ነው ለመሄድ ያሰብሽ ስትላት ልደት አለብኝ ጓደኛዬ ዛሬ ልደት አለባት ትላ የትኛው ጓደኛሽ አንቺ አታውቂያትም ስትል በል አሹ ተከተላት ያኛው የቤዛ ወንድም ምኑም አላማረኝም የተከተላት ስለሆነ በማለት ትነግራል። አይ እማዬ አሹ ዛሬ ይቅርበት እኔ ብቻ ይሄዳል በፍጹም በማለት አሹ ተከተላት እና አብራችሁ ተመለሱ ትለዋለች። አሹም ደስ ስላለው ሁለቱም አብሮ ሆቴል ይገባሉ። በዛን ሰዓትም ይሄ የሚያምርበት ይሄን ቆንጆ ቦታ እንዴት ነው በማለትም ሲጠብቅ ማን ብቀጥር ታዝበውታል። ማን ቢመጣ ይመስላችኋል? ከዛ በኋላ ዴቭ ቀጥረው ይመጣል። ዴቭም ሲመጣ አሹ ይደነግጣል። በዛን ሰዓትም እንዴ ፍቅር ምን ሆነሽ ነው አሞኛል የሆነ ነገር አጋጥሞኛል አላልሽኝ ወይ ሲላት አይ በፍጹም በቃ እኔና አንተ ብቻ ማውራት እንፈልጋለን አሹ ግን ይሄድ ትለዋለች። በፍጹም አሹ አይሄድም ተቀመጥ ይለዋል። በዛን ሰዓትም እሱም ተቀምጦ ሁለቱም ያወራሉ ማለት ነው። እናም ደግሞ ዴቭ እኔ ሁሉንም ነገር ሰልችቶኛል ስለዚህ እኔንም ተረዳኝ ስትለው በውጭ ጠብቀን እኔና እሷ አውርተን እንመጣለን ብሎ ዴቭም ይነግረዋል። በዛን ሰዓትም እሱም ሁለተኛ እንድታወሪኝ አልፈልግም በማለትም ዴቭ አንተ ግን ምንድነው እኔ ሁሉ ነገር የተረዳሁን ለምን አትረዳኝም? አዴን ተዋትና እኔና አንተ እንጋባ አዴ ያልሆነ ቦታ ነው እንጂ የተቀመጠችው እኔ አይደለሁም ስትለው በፍጹም ሁለተኛ ግን እንደዛ አትበይ በማለትም አራ አዴ ሁሌ ውሸቷ ነው እንጂ አንተ መቼም አታፈቅረህም በማለት ሲነግረው እሺ ውሸቷ ይሁን እሷስ ይሁን በማለት እኔ ግን አላፈቅራትም ወይ በማለት ይነግራታል። ስሚ እኔ ባለፈው እውነት ሞድሽ ነገር በሆን ባለፈው እኔና አንቺ አንድ ላይ ሆነ ጊዜ አንድ ላይ እንሆን ነበር ስለዚህ ካሁን በኋላ ስለዚህ አይነት ነገር ሁለተኛ አታውሪ በማለትም ይዘግቶባታል ማለት ነው። የቤዛ ወንድም ገጀራውን ጠብቅ ብሎት በሄደበት ሰዓት እንግዲህ ቅምጥልና ባቡሬ እናቱን አግኝቶታል ማለት ነው። በዛን ሰዓትም የቤዛ ወንድም በጠበቀበት ሰዓት ቶሎ በይ ከዚህ ቦታ እንሂድና ሌላ ቦታ እንቀይር እያላት እምቢ ብለው የተማገቱ ያሉም ሁለቱም ይደርሱባቸዋል። በዛን ሰዓትም ቅምጥልም እሷን አትርፋ እሱም ደግሞ ባቡሬ የቤዛን ወንድም ተከትሎ ተራሩጠዋሉ ማለት ነው። በዛን ሰዓትም እሱ ይመጣል በቃ ልጄን አድኝልኝ በማለትም እሷም ይመጣል እሱን ተከትሎ ነው ስትላት ከወጡ በኋላ እሺ እኔ የምፈልገው አሁን ግሬ ከዚህ በኋላ መንቀሳቀስ አይችልም ውሃ ነገር አምጪልኝ ትላታለች። በዛን ሰዓትም ውሃ ነገር ልታመጣላት በሄደችበት ሰዓት እሱ ደግሞ አመለጠችኝ ብሎ ስለነገረው የት ነው አንተ የምትሮጠው ብሎ ሲነግረው እንግዲህ አሁን መሄደውማ እሱ ደርሶብኛል ስለዚህ ራሴን ለመሸሽ ነው ብሎ ሲሮጥም በዛን ሰዓትም እንዴ አንተ ምንድነው እሷን ትታት የምትሄደው
በማለትም ይነግረዋል። ስለዚህ አሁኑን ሄዳ ሴትዮዋን ፈልገህ አምጣት። ስለዚህ ሴትዮዋን ፈልገህ ካላመጣ ለኔ 6 ወር የሰራሁበት ልፋቴ ብር ያንን ገንዘብ ሁሉ አትሰጠኝም። ስለዚህ ሊሊንም አሁኑን እንድታመጣት በማለትም ትነግረዋል። በል አሁን ሂድና አንተ ሊሊን ይዘህልኝና በማለትም ይነግረዋል። ስለዚህ ሊሊ እኮ ሆስፒታል ነው ያለች ብሎም ሲነግረው ወደ ቤዛ ሄዶ ሊሊን ሊያመጣለት ይሄዳል ማለት ነው። በዛን ሰዓትም ሊሊን ሊያመጣ ሲሄድ ከሆስፒታል ወጣለች። እህቱን ቤዛም አግኝቶ ሊሊን በፍጹም አሁን ተባበሪኝ ሲላት አሁን ለምመጣ ስትል አሁን ተባበሪኝ፣ ስለዚህ ገጀራው ሊሊን ካላመጣህልኝ መቼም አልፋታህም ብሎኛል። ስለዚህ እኔ ሊሊን ሰጥቼ ከዚህ ነገር እጄን ማስወጣት ነው የምፈልገው ሲል ሊሊማ የለችም እኮ አትመለስም ትሏል። የት ሄደች ሞተች ሲል አይ ሌላ መርፌ ለወጋም ስትል ሌላ መድኃኒት ሰጥቼ ያላት ወጣለች በማለት ተነግረዋለች። ስለዚህ ተባበሪኝና እንደምንም አርገሽ ሊሊን አገናኝ፣ ስለዚህ ከሱም እኔ መራቅ ነው የምፈልገው ሲል አንተ እንዴ ካሁን በኋላ እነሱ ማዘዝ አይችሉም፣ መድኃኒቱም ሁሉም ነገር እኮ እጃችን ላይ ነው ያለው፣ እኛንን ማዘዝ ያለብን ስትልም አይ በፍጹም ይሄ አይፈታኝም ስትል በለትንሽ ጊዜ ከሱ ከአይኑ ራቅ፣ ስለዚህ ገንዘብም ያስፈልገን እሰጣለሁ በማለትም እና ራቅኛ እንዳያገኙ እዚህም ስትመጣ እኔና አንተን ሳይሆን ጥሩ አይደለም ብላም ትነግረዋለች። እሺም ብሎ እሱ የሄደ ያለ ዶክተሩ ይመጣል። ዶክተሩም ሲመጣ አንገቱን ደፍቶ ዞር አድርጎ ወደዛ ይሄዳል። ከዛም በኋላ ዞር ብሎ ሲያየው እንዴ የቤዛ ወንድም ምን ትሰራለህ እዚህ? አይ ትንሽ ታሚሜ ነበር ይለዋል። እና ልታከም ነበር መጣው ሲል እና ታከምከ ወይ ሲል አዎ ታኪም ያለው ሲለው እንዴ እኔ የለሁም ማን አከመ ሲል ቤዛ ይለዋል። እንዴ ቤዛ ማን ፈቀደላት ሲል አይ እኔ እህቴ ነሽ ስታከመኝ እኔ ዶክተር ሁሉ ነገር እህቴ ነሽ ሲለው ነው እንዴ ብሎም እሺ ብሎ ወጥቷል ማለት ነው። በዛን ሰዓትም እንግዲህ አሮጊቷና የባቡሬ እናትና ቅምጥል ባሉበት ሰዓት ቅምጥል ውሃ ልታመጣበት በሄደችበት ሰዓት ይሄም ገጀራ የባቡሬን እናት ያገኛታል። ለታመልጭኝ አታራሩጭኝ አሉ በማለትም እሷን ይዛታል። በዛን ሰዓትም እንግዲህ ቅምጥል የሮጠች መታ እንዴ አንተ ገጀራው ምን ትሰራለህ ስትለው ልቀቅኝ ነግሬሻለሁ ሲል በፍጹም አለቀህም ትለዋለች። በዛን ሰዓትም ልቀቅኝ ነግሬሻለሁ ሲላትም በዛን ሰዓት አለቅም ስትል ሁለቱም እሷንም እጇን ጥምዝዝ አርጎ ልቀቀኝ ስትል ከዛ ኪንጎ ከኋላ ይመጣና በድንጋይ ራሱን ብሎት አዙሮት ይወድቃል። ከዛም ሴትዮዋን ይዞ ይሄዳሉ ማለት ነው። በወደቀበትም ሊሊ የሮጠች እየመጣች እያለች መንገድ ላይ ታገኘዋለች። በዛን ሰዓትም መንገድ ላይ ወድቆ ብንን ብሎ ራሱን ያነሳ ያለ ታገኘዋለች። እንዴ ወንድም ብላ ስትቀስቀሰው ቀና ብሎ ሲያያት ሊሊ ነች። እሷም ቀና ብላ ስታየው ገጀራው ነው። ሁለቱም ፍጥጥ ብለው ነበር ቪዲዮን ያለቀው። መጨረሻ ቪዲዮ ላይ ይዘንላችሁ እንመጣለን። እስከዛው ቪዲዮን ላይክ እና ሼር አድርጉት። ወሰላሙ አለይኩም።